በተለያዩ ሀገራት ያሰለጠናቸው ሰልጣኞች የመጀመሪያው ዙር ተመራቂ ሙሉ የኮማንዶ የአየር ወለድ ብቃት አሟልቶ በኢትዮጵያ ታሪክ በብዙ ሺህ የሚቆጠር ኤሊት ፎርስ የመጀመሪያውን ዙር ለማስመረቅ የተሰማኝን ልዩ ክብር ልገልጽላችሁ እወዳለሁ። ኢትዮጵያን የሚመጥን ኃይል ለመገንባት ባቀድነው እቅድ መሰረት ኢትዮጵያ ትልቅ ኢኮኖሚ እየገነባች ያለች ትልቅ ሀገር ናት። ጠላቶቻችን እየመረራቸው ሊወጡት የሚገባው ጉዳይ ኢትዮጵያ የአፍሪካ ፓወር ሃውስ ናት። ኢትዮጵያ በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ውስጥ ስመገናና ሀያል ተጽዕኖ ፈጣሪ ሀገር ናት። የዚህች ታላቅ ሀገር ሰራዊት ሆኖ ማገልገል፣ የዚህች ታላቅ ሀገር ቀይ መለዮ ለባሽ መሆን ታላቅ ክብር ስለሆነ እንኳን ደስ ያላችሁ ልላችሁ እወዳለሁ። የዚህ ኤሊት ፎርስ ዓላማው ሁለት ነገር ነው። አንደኛው ውጊያን ማስቀረት ነው። ውጊያ ሰው ይበላል፣ ሀብት ያወድማል፣ ከጉዞ ያደነቃቅፋል። ጥፋት እንጂ ልማት፣ ጥፋት እንጂ ጥቅም ስለሌለው ውጊያን ማስቀረት ዲተር የማድረግ ስራን የሚሰራ ዋነኛ ተልዕኮ እንደሆነ እያሰበ ኮማንዶ አይመረቅም ከማሰልጠኛ ይወጣል እንጂ ከዛሬ ማታ ጀምሮ በቀንም በሌትም የፊዚካል ስልጠናዎች በማዕከል ያገኛችኋቸውን በየምድብ ቦታችሁ ይበልጥ እያጠናከራችሁ ይበልጥ እየጎበዛችሁ አስተማማኝ ኃይል ለመሆን የማይቋረጥ ስልጠና ማድረግ ስላለባችሁ አንደኛው ዓላማ የሚሳካው ቀጣይነት ባለው ስልጠና ነው። ያም ውጊያን ማስቀረት ነው። ሁለተኛው ዓላማችሁ ውጊያን መጨረስ ነው። ዛሬ እንደ ትናንቱ ውጊያ ሰው ጀምሮ ሰው አይጨርሰውም። ውጊያን በቅርብ ርቀት ብቻ ሳይሆን በከፍተኛ ርቀት መጀመር መዋጋት የሚያስችል አቅም ፈጥረናል። የምንዋጋው በቴክኖሎጂ ነው። የምንጨርሰው ግን በእናንተ በኤሊት ፎርስ ነው።